ሂዩማን ራይትስ ዎች በትግራይ ክልል እስከ 15 ዓመት የሆኑ ልጆች በግዳጅ ተመልምለዋል ሲል ከሰሰ። ተቋሙ አሜሪካ እንዲሁም የአውሮፓና የአፍሪካ ህብረቶች የትግራይ ባለስልጣናትን የግዳጅ ምልመላውን እንዲያቋርጡና የተያዙ ልጆችን በሙሉ እንዲለቁ የሚያስችል ጫና እንዲያደርጉም ጠይቋል። የሰብአዊ መብት ተሟጋቹ ተቋሙ ይህንን ጥሪ ያቀረበው በትግራይ ባለስልጣናት ይፈጸማል ያለውን የግዳጅ ምልመላ በተመለከተ ዛሬ ሰኞ ባወጣው መግለጫ ነው። የግዳጅ ምልመላውን በተመለከተ ምስክሮቹ የታፈሱ ሰዎች ዘመዶችና ያመለጡ ወጣቶችን ጨምሮ 18 ሰዎችን ማነጋገሩም ገልጿል። የሂዩማን ራይትስ ዎች መግለጫም እንደሚያሳየው ከሚያዝያ አስቀድሞ በነበሩት ወራት የክልሉ ባለስልጣናት በህዝብ ስብሰባዎች፣ ደብዳቤዎችና የስልክ ጥሪዎች አማካኝነት የቀድሞ የትግራይ ኃይሎች አሊያም ተዋጊዎች መልሰው እንዲመዘገቡ ሲያደርጉ ነበርም ብሏል። የትግራይ ኃይሎችና ባለስልጣናት የቀድሞ ተዋጊዎችን እንዲሁም ሌሎች ወንዶችና ወንድ ልጆችን አፍነው እየወሰዱ መሆኑን በመላው ትግራይ ክልል የተለያዩ ከተሞች የሚገኙ ማህበረሰቦች ማነጋገራቸውም በመግለጫው ጠቅሷል። ነዋሪዎቹ እንደሚሉት ከሆነ ወጣቶቹ እየተወሰዱ ያሉት ከመንገድ፣ በምሽት የቤት ለቤት ፍተሻ እንዲሁም ከወርቅ ማውጫ ስፍራዎች እንደሆነ ሂዩማን ራይትስ ዋቢ አድርጎ ዘግቧል።